የሰው ሁለንተና የሚባሉት መንፈስ ነፍስና ስጋ ናቸው መንፈስ ነፍስና ስጋ ስለ ስጋ ብዙ ጥያቄ የለንም መንፈስና ነፍስ ግን ያው ያምታታሉ የተለያዩ ሰዎች የተለያየ አቋም አላቸው በዚህ ላይ ችግር የለብኝም አስሎንጋ ሰዎች በትክክል እስከ ተረዱት ድረስ ነገር ግን የኔ ልክ ነው ያንተ ስተት ነው ካልክ ግን ችግር አለ ወይም የኔ ፈረንጅ የሚያምነው ካንተ ፈረንጅ ከሚያምነው የተሻለ ነው ካልከኝ ችግር አለ ምክንያቱም አንተ የራስ ዶክትሪን እንደሌለ አቃል ካንተ ፈረንጅ እንደወሰድከው ስለዚህ የኔ ፈረንጅ ካንተ ፈረንጅ ይሻላል ከሆነ እስማማለሁ ግን ነገሩ ሪያሊቲ ላይ ወደ መሬት ሲወርድ እንዴት ይሆናል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ለሌላ ሰው ነው ያወራሁት ለእናንተ አይደል ሰምቷል እሱ ሲዲዮን ስለሚሰማ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 የሰላም አምላክ ራሱ ሁለንተናችሁን ይቀድስ የሰላም አምላክ ሁለንተናችሁን ይቀድስ ሁለንተና የሚባሉት ተዘርዝረዋል መንፈሳችሁም ነፍሳችሁና ስጋችሁ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ይጠበቁ ይላል መንፈሳችሁ ነፍሳችሁና ስጋችሁ ሁለንተናችሁ እንደማን ናቸው አለ መንፈስ ነፍስ ስጋ ሁለመናችን ነው ስለዚህ የሰው ሁለንተና የሚባሉት በሏቸው እስቲ መንፈስ ከዛስ የሰው ሁለንተና የሚባሉት ሰው የሚባለው ፍጡር እያንዳንዱ ሰው መንፈስ አለው ነፍስ አለው ስጋ አለው መንፈስ ነፍስ ስጋ አለው ሰው ሁሉ every human being whether he is born again or not ጌታን ተቀበለም አልተቀበለም መንፈስ አለው ነፍስ አለው ስጋ አለው ጌታን ያልተቀበለ ሰው ምንድነው ልዩነቱ መንፈሱ ከእግዚአብሔር ጋር ህብረት የለውም ሕያው ነው መንፈሱ ነገር ግን ሕያውነቱ ለሌላኛው ዓለም ነው ለእግዚአብሔር ሕያው አይደለም ሙት መንፈስ የሚባለው ለዚህ ነው ሙት ማለት የተኛ ማለት አይደለም ሙት ማለት ለእግዚአብሔር ምንም ከፈጣሪው ከእግዚአብሔር ጋር ህብረት የለውም እንጂ ከሌላ መናፍስት ጋር ግንኙነት አለ ምክንያቱም የሰው መንፈስ አይሞትም የተፈጠረው በእግዚአብሔር መልክ ነው ለዚህ ነው ሰው ዘላለማዊ የሆነው ሰው ምድር ላይ ሲያቆም ኑሮ አያቆምም ሰው ከምድርም ካለፈ በኋላ ኑሮ ይቀጥላል መንፈሳችን የመጀመሪያው መንፈሳችን ነው መንፈሳችን our spirit is the innermost part of our being የውስጠኛው the innermost part of our being መንፈሳችን is the innermost part of our being the part we used to receive God and contact him እግዚአብሔርን የምታናግሩበት ክፍል ነው መንፈሳችሁ the innermost part of our being ማለት የውስጠኛው ትዝላችኋል ኢየሱስ ዮሐንስ ወንጌል ምዕራፍ 7:37 ላይ ከሆዱ ይፈልቃል ከሆዱ ማለት ከጨጓራችሁ ውስጥ የሚፈልቅ ነገር አለ አይደለም ይያል ከመንፈሳችሁ ውስጥ የሚፈልቅ የህይወት ውሃ ወንዝ አለ the innermost being ይላል እንግሊዘኛው ስታነቡት the innermost part of our being ማለት የውስጠኛው ሰው ጴጥሮስ ደግሞ ሲናገረው የተሰወረ የልብ ሰው ይላል ጳውሎስ ደግሞ ሲናገረው ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ላይ ነው ጳውሎስ ደግሞ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ የውስጠኛ ሰው ይላል የውስጠኛ ሰው ነው ግን የውስጥ ሰው ነው ይሄኛው የውጭ ነው ሚነካ ማንንም ሰው ሲመጣ ሰላም ሲላችሁ ይሄኛው ነው ያያል የውስጠኛው ሰው ግን ሰው ነው አይታይም ለዚህ ነው ጴጥሮስ የተሰወረ የልብ ሰው አለ ሰው ነው ግን ተሰውሯል ስለዚህ መንፈሳችሁ is the innermost part of our being that part we used to receive God and contact him መንፈሳችሁ ከእግዚአብሔር ነገሮችን የምትቀበሉበት ቦታ ነው አንደኛ ሁለተኛ ደግሞ ከእግዚአብሔር ጋር የምትገናኙበት ቦታ ነው እግዚአብሔርን ማግኘት የምትችሉት ምክንያቱም መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እግዚአብሔር መንፈስ ነው ይላል
እግዚአብሔር ስጋ እንደናንተ ባዲ የለውም የራሱ ቅርጽ አለው ነገር ግን ስጋ የለውም እንደኛ ስለዚህ ኮንታክት ለማድረግ የምትችሉት ብቻኛ በመንፈሳችሁ ለዚህ ነው ብዙ ሰዎች መንፈሳዊ ነገር በጣም ይወሳሰብባቸው ይችን በጣም ቀላል እውነት ካለ መረዳት እግዚአብሔርን ለመረዳት እግዚአብሔር መንፈስ እንደሆነ ተናግሯል የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ስለዚህ እግዚአብሔርን እንዴት ኮንታክት ላድርገው ሲባል ሃው ሲባል በመንፈሳችሁ ለዚህ ነው ምሳሌ ምዕራፍ 20 ቁጥር 27 ላይ የሰው መንፈስ ይላል 20:27 ምሳሌ የሰው መንፈስ ለእግዚአብሔር መብራት ነው ይላል ማለት እግዚአብሔር መጥቶ ብርሃን የሚያበራው መንፈሳችሁ ላይ ለዚህ ነው በራልኝ የምንለው በራልኝ ስንል አይናችን ላይ አይደለም የበራው ውስጣችን ላይ ነው የበራው ለዚህ ነው ዳግመኛ ስንወለድ ሁለተኛ ቆሮንቶስ ምዕራፍ 4 ላይ እግዚአብሔር በልባችን ውስጥ ብርሃን ይብራ ይላል ማለት መንፈሳችን ሕያው ሆነ በልባችን ውስጥ ብርሃን በራ ምናችን ላይ ነው መንፈሳችን when we receive the Lord Jesus Christ as our savior this is where he came to live in us ጌታ ኢየሱስን ስንቀበል እግዚአብሔር መጥቶ ዳግመኛ በተወለደው መንፈሳችን ውስጥ መኖር ጀመረ ለዚህ ነው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ስታነቡ ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል you become one with the Lord Jesus Christ ከጌታ ከናንተ ጋር አንድ ሆነ እኔ በእነርሱ እነሱ በእኔ ሆነን አንድ እንሆናል ዮሐንስ 17 ላይ ሌላ ነገር ውስጥ እንዳልገባ ነው መሰበሰበው እንጂ ብዙ ልነግራችሁ ይችላል ይሲ መንፈሳችሁ ውስጥ ጌታ መኖር ጀመረ በመንፈሱ አማካኝነት በመንፈስ ቅዱስ አማካኝነት ስለዚህ መንፈሳችን የውስጠኛ ማንነታችን በመንፈሳችን ከእግዚአብሔር ጋር ህብረት ማድረግ እንችላለን and spend in his presence በመንፈሳችሁ ከእግዚአብሔር ጋር ኮሙኒኬት ያደረጋችሁ ህልውና ውስጥ መቆየት ትችላላችሁ in our spirit we can have fellowship with the Lord and spend in his presence በሱ ህልውና ውስጥ ጊዜ መውሰድ መቆየት ጊዜ ማሳለፍ እንችላለን ነፍሳችን our soul is made up of our mind our emotion and our will ነፍሳችን የተሰራቸው ህሊናችን የሚባለውን ይይዛል ስሜታችንን ይይዛል ፈቃዳችንና ዕውቀታችንን ይይዛል ስለዚህ ነፍስ ባጭሩ ዕውቀት ፈቃድ ስሜትና ህሊናችሁን የሚይዝ ፓርት ነው ነፍሱ ወጣች ገባች ከሚለው አስተሳሰብ መውጣት አለባችሁ እሱ የልብ ምት ነው ዶክተሮቹን ጠይቋቸው ርሚላውን ብዙ ጊዜ ነፍስ ነው የምትመስለን ነው ነፍስ ዕውቀት ፈቃድ ስሜት ህሊናን ትይዛለች it's our person our physiological part የስጋችን ፓርት ነው ከስጋችንም ከመንፈሳችንም ጋር ሊትራሊ ድልድይ ነው ሁለቱም ይገናኙበት መንፈሳችሁ ቀጥታ ስጋችሁን አያገኝም የሚያገኘው በነፍሳችሁ በኩል ስጋችሁ ቀጥታ መንፈሳችሁን ማግኘት አይችልም የሚያገኘው በነፍሳችሁ በኩል ሁለቱን መታገናኝ ድልድይ ነው በጣም ወሳኝ ነው ለዚህ ነው በነፍሳችሁ መታደስ ታደሱ የሚለን is made up of our mind our emotion our will it's our person our physiological part ነው አእምሮአችሁ physiological partaችሁ ነው የስጋችሁ ክፍል ነው ስጋችን ያው ይሄንን የማስተማር አድራዊ ወጣት ነኝ በሙሉ ኃይላችን በሙሉ ሐሳባችን ምንድነው መውደድ የሚለው ለማስረዳት ነው ስጋችን our flesh is a physical part with which we can contact physical things ምድራዊውን ነገር ምናገኝ ሰው የምትጨብጡት በስጋ እጃችሁ through our five senses and express our inward parts በአምስቱ የስሜት ዋሳቶቻችን አማካኝነት ደግሞ የውስጠኛውን ነገራችንን ወደ ውጭ እንገልጻለን አይደል ማዘናችንን መደሰታችንን መሳቃችንን በስሜቶቻችን ውስጥ የሚገለጡት ፍላጎታችንን ፈቃዳችንን ዕውቀታችን የውስጠኛው ስሜታችን በሙሉ ይገለጣል ስለዚህ የውስጠኛው ስሜታችን ለዚህ ነው መጽሐፍ ቅዱስ የልብ ሐዘን ፊትን ያጠቁራል ይላል አይገርም መንፈስ ላይ ያለ ችግር ፊት ላይ ይታይባል ዋው
የልብ ደስታ ደግሞ ይላል ተመሳሳይ ምሳሌ ላይ ያሉ ሁለቱም ጥቅሶች የልብ ደስታ ደግሞ ፊትን ያበራል ይላል ውስጥ ያለ ደስታ ደግሞ ውጪ ላይ ይመጣል በጌታ ደስ ይበላችሁ ሲል መጽሐፍ ቅዱስ ውስጣችሁ ነው ጌታ ያለው ገብታችኋል መንፈስ ላይ ያለውን ደስታ ወደ ውጪ ስታመጣው ነው የሚያወራው ለዛ ነው ምን እንዳለ ብዙ ሰዎች አገባቸው በጌታ ደስ ይበላችሁ ምን ማለት ነው በጌታ ደስ ይበላችሁ ስለዚህ ጌታ ኢየሱስ እንግዲህ እግዚአብሔርን በእነዚህ ሶስት ክፍሎቻችን እንድንወደው ያዘናል በመንፈሳችሁ በነፍሳችሁ በስጋችሁ እንድትወዱት ኤክስፔክት ያደርጋል መንፈሳችን የውስጠኛው ማንነታችን ነው እግዚአብሔርን የምናናግርበትና ጌታን በተቀበልን ጊዜ ጌታ መንፈስ ቅዱስ መጥቶ እዛ ውስጥ ያረፈበት ቦታ ነው የሚኖርበት ቦታ ነው ነፍሳችሁ ደግሞ ዕውቀት ፈቃድ ስሜት ህሊናችሁን በሙሉ የምትይዘው